ይቅር ባይ ልብ ወይዘሮ ዘይነባ ጡረታ ወጥተው ሙሉ ለሙሉ ወደ ቤት ከመመለሳቸው በፊት በትዳራቸውና በስራቸው ሚዛን ፈጥረው መኖር የቻሉ ብልህ ሴት ናቸው። በስራ ተጠምደው የልጆቻቸውን አስተዳደግ ቸል አላሉም። የባለቤታቸውን የኡስታዝ ሉቅማንን ፍላጎት አላጎደሉም። ለነገሩ ለወይዘሮ ዘይነባ ስኬት የኡስታዝ ሉቅማን ሚና እንደዚሁ ለኡስታዝ ስኬት የወይዘሮ አስተዋጽኦ ከፍተኛ ነበር። አንዳቸው ለአንዳቸው የከፍታ መሰላል ሆነው አገልግለዋል። ኡስታዝ ሉቅማንና ባለቤታቸው ወይዘሮ ዘይነባ የሳሎን ቤታቸው አረቢያ መጅሊስ ላይ ጎን ለጎን ተቀምጠው የቅርቡንም የሩቁንም ጊዜ እያነሱ ይጫወታሉ። በትዝታ ባቡር ርቀው ይሄዱና ዛሬ ላይ የሚመለሳቸው ጉዳይ ሲነሳ ደግሞ ተመልሰው ከች ይላሉ። እንደገና ተመልሰው ወደ አሳለፉት ህይወት ይነጉዳሉ። ዘይነባዬ አላት። ወዬ ሉቅማኔ አለችው። ስንት ዓመት ሆነን ትዳር ከመሰረትን አላት። 50 የደፈንን ነው መሰለኝ አለችው። ዘይነባዬ እስኪ አንድ ጥያቄ እንጠይቅሽ። መልካም ሉቅማኔ ጠይቀኝ። ለምን ይመስልሻል ይህን ያክል ዘመን በመከባበርና በመፈቃቀር ይኖር ነው? አንተም እኔም ስለምትወደኝ እኔም አንተን ስለምወድህ አለችው። እሱማ እውነትሽ ነው፣ ግን ፍቅሩስ ቢሆን እንዴት ሊጸና ቻለ አላት። የአላህ ትሩፋት ነው ሉቅማኔ። እኔ በአንተ ላይ አንተም በእኔ ላይ አንዳችን ቅሬታ ልቦናችን ውስጥ አሳድረን አናውቅም። ያልተግባባንባቸው ጊዜያቶች ሳይኖሩ ቀርተው አይደለም። ነገር ግን በሰከነ አይምሮ ተነጋግረን ችግሮችን የመፍታት ልምድ ያዳበርን በመሆኑ አለማግባባታችንን ለክፉ ጥሎን አያውቅም። በመጨረሻም በይቅርታ እንቋጨዋለን። ስለዚህ ሁሌም ልባችን ንጹህ ነው። አሁን እኔ ሉቅማን አስቀይሞሽ ያውቃል ወይ የሚል ጥያቄ ቢቀርብልኝ፣ አዎ፣ ግን ያስቀየመኝ ነገር ፈጽሞ ትዝ አይለኝም ነው መልሴ። እኔ ግን ዘይነባ አስቀይማ ታውቃለች ወይ ብባል እንዳስቀየመችኝም አላስታውስም ነው መልሴ አሉ በፈገግታ ተውጦ። አይ አንተ እኔ በልጥሻለሁ ለማለት ነው እንዲህ የምትለው? ይሁን ደህና፣ ዋናው ነገር ምንም አይነት ቁርሾ በሁለታችን ልብ ውስጥ አለመኖሩ ነው። ዘይነባዬ ወላሂ እኔ ስለ ትዳራችን ሳስብ በውስጤ የማውጠነጥነው የነገርሽኝ ነው። ይቅር ባይ ልብ ለትዳር መጽናት መሰረት ነው። በርካታ ትዳሮች በቀላሉ ምክንያት ሲፈርሱ ይታያል። የተከማቸ ቁርሾ ስላለ እንጂ የጸቡ መንስኤ ለፍቺ የሚያበቃም ባልነበረ። አዎ እውነትህን ነው ሉቅማኔ። ሀገርም እኮ እንደ ቤተሰብ ልናስባት እንችላለን። ዜጎቿ በመካከላቸው የሚፈጠሩ ወይም የተፈጠሩ የፖለቲካ ወይም የብሔር ወይም የሃይማኖት አለመግባባቶች፣ ግጭቶች በልባዊ ይቅርታ መተላለፍ ካልቻሉና በቁርሾ የሚኖር ከሆነ ሊከሰት የሚችለው አደጋ ከባድ ነው አሉ ኡስታዝ ሉቅማን ስጋት ፊታቸው ላይ እየተነበበ። ወይዘሮ ዘይነባም የሀገርና የቤተሰብን ተመሳስሎ እያጸኑ እውነት ብለሃል ሉቅማኔ፣ ሀገርስ ቢሆን ዜጎቿ ተፋቅረው ሊኖሩባት የሚገባ ትልቅ ቤተሰብ አይደለችም አሉት። ኡስታዝም በሀሳባቸው ርቀው ነጎዱና ከአይምሯቸው ጓዳ አንድ ታሪክ መዘዙ። ደቡብ አፍሪካ ውስጥ የተፈጸመ አስደማሚ ታሪክ አንብቤ ነበር፣ ረጅም ጊዜ ሆኖታል አሉ። እስኪ በል ንገረኝ፣ አንተ መቼም የምታመጣቸው ታሪኮች አጃኢብ ናቸው። እንዲያውም ታሪክ ስታወራልኝ እኮ በቦታው ብኖር እንኳን ያን ያህል የምረዳው አይመስለኝም አሉ ወይዘሮ ዘይነባ የኡስታዝን አተራረቅ እንደሚወዱት ለመግለጽ። ኧረ ተይ ዘይነባዬ ተይ እንጂ ከፍ ከፍ። አሁን አንቺ ስለምትወጂና ሁሉም ነገር የደስ ስለሚልሽ ነው እንጂ ያን ያህል አተራረቁን ችዬበት ነው። ባይሆን አንቺ ጥሩ አድማጭ ስለሆንሽ እኔ በሙሉ ልብ አመሰግናለሁ አሉ እርሳቸው በተራቸው ባለቤታቸውን እያወደሱ። በእርግጥም ወይዘሮ ዘይነባ ማድመጥ ይችሉበታል። ከሰዎች ጋር ሲነጋገሩ ሀሳብ አያቋርጡም፣ ያስጨርሳሉ። የእርሳቸው ሀሳብ በሌላ ሰው ከተገለጸ እኔ ካልተናገርኩ አይሉ፣ ነገር ቢደጋገም በአህያ አይጫን ይላሉ። ነገር ሲያሳጡ ፍርዱን ለእኔ ተወውና ታሪኩን ብቻ ቀጥል አሉ የባለቤታቸውን አይን በጉጉት የተመለከቱ። ጫፉን ከያዝኩ በኋላማ ማን ይለቀኛል? እቀጥላለሁ የኔ መቤት አሉ በፈገግታ ተውጦ። አረ በመጓጓት ልትገለኝ ነው፣ እባክህ ቶሎ ጀምር ሉቅማኔ አሉ ታሪኩን ለመስማት ይበልጥ እየጓጉ። ኡስታዝ ሉቅማንም ከመቀመጫቸው ተስተካከሉና ትረካቸውን ቀጥሉ። በአንድ የደቡብ አፍሪካ እርቅና እውነት አስፈላጊ ኮሚሽን ፍርድ ቤት ውስጥ የተፈጸመ አስገራሚ ታሪክ ነው። የእርቅና የእውነት አስፈላጊ ፍርድ ቤቱ በአፓርታይድ ሰለባ ቤተሰቦች ተሞልቷል። የዕለቱ ዳኞች በቦታቸው ተሰይመው ችሎቱ ስራውን ይጀምራል። ሚስተር ቫንደር ብሩክ የተባለ ነጭ ፖሊስ አንዲት የ70 ዓመት አዛውንት የወላድ መሃን አድርጎ ያለ ጧሪ ማስቀረቱ ተገለጸ። ይህ ሰው ከዕለታት በአንዱ ወደ እኚህ ጥቁር አዛውንት ቤት በማምራት ወንድ ልጃቸውን ይገድላል። በዚህም አላበቃም፣ ልጁን በእሳት አቃጠለ አሉ ኡስታዝ በሚርገበገብ የሐዘን ድምፀት። ወይዘሮ ዘይነባ የሰሙትን ታሪክ ስቅጥጥ ፊታቸውንም ጭፍግግ አድርገው በሐዘን ተዋጡ። ኡስታዝ ትረካቸውን ቀጥለዋል። ሚስተር ቫንደርብሩክ ይህንን ዘግናኝ ወንጀል ፈጽሞ ዘወር አላለም። ከግብረ አበሮቹ ጋር በመሆን በፈንጠዚያ ዘለለ። እኚህ እናት አንድያ ልጃቸውን
የግፍ ግፍ ሲፈጸም ልባቸው ደማ፣ የእናት ሆዳቸው ተገለባበጠ፣ እንባቸው ዘንቦ አለቀ። ምን ማድረግ ይችላሉ? እርሳቸው ደካማ ሴት፣ ዘመኑም የአፓርታይድ። ከ2 ወራት በኋላ ሚስተር ቫንደርቡርክ ወደ አዛውንቷ ቤት ጎራ አለና የልጃቸውን አባት የትዳር አጋራቸውን ወዳልታወቀ ስፍራ ወሰደ። አዛውንቷ 2 ዓመታት ያህል ባለቤታቸው የት እንደደረሱ አሉ። ሀዘናቸው ይበልጥ በረታ። 2 ዓመት አለፈ። ከዛም በኋላ ነበር ይህ ፖሊስ ወደ ቤታቸው መጥቶ እርሳቸውን ይዟቸው የሄደው። የት ነው የሚወስዳት አሉት። ወይዘሮ ዘይነባም አይናቸው በእንባ ርሱ። አዛውንቷን የወሰዳት ባለቤታቸው ወደሚሰቃዩበት ምድራዊ ገሃነም ነበር። ባለቤታቸው በተፈለጠ እንጨት ላይ ተጋድመው ተመለከቷቸው። ወዲያውኑ በፍልጥ እንጨት ላይ እሳት ተለኮሰበት። አዛውንቷም አይናቸውን እያየ ውድ ባለቤታቸውን በነዲድ እሳት ተቃጥለው ወደ አመድነት ተቀየሩ። እኚህ ሴት የተሰማቸው መሪር ሐዘን መጻፍ የሚችል ብዕር መግለጽ የሚችል አልተገኘም አሉ ኡስታዝ ሉቅማን ሐዘን በተሞላበት ቅላጼ። ወይዘሮ ዘይነባ የአዛውንቷ መከራ አጥንታቸውን ዘልቆ ሲሰማቸው እንባቸው መቆጣጠር አልቻሉም። ኡስታዝ ስረካቸውን በመቀጠል ሚስተር ቫንደርቡርክ የእርቅና የእውነት አስፈላጊ ኮሚሽን ፊት የፈጸመውን ወንጀል ሁሉ ተናዘዘ፣ አመነ አሉ ወይዘሮ ዘይነባ የሰሙትን ባለማመን። አዎ ሁሉም ነገር አምኖ ተናዘዘ። በዚህ ጊዜ ዳኛው እድሜ መከራ ተባብረው ያጎሳቆላቸውን የ70 ዓመት አዛውንት ሴት የተመለከቱ ምን እንዲፈረድበት ይፈልጋሉ ሲሉ ጠየቃቸው። እኒህ አዛውንት የሚሰጡትን ምላሽ ለማድመጥ ፍርድ ቤት ውስጥ የተገኙ ሰዎች በሙሉ ጆሯቸው ቀስረው ይጠባበቃሉ። በተለይም ተከሳሹ ቫንደርቡርክ አዛውንቷ የሚያስተላልፉበት ፍርድ ለመቀበል በፍርሃት ተውጦ ድርቅ ብሎ ቆሟል። 2 ንጹሐን ዜጎችን የገደለና ያቃጠለ፣ በዚህም ድርጊቱ የአንዲትን ደካማ ሴት ልብ ለዓመታት ያደማ ግለሰብ ምንስ አይነት ፍርድ ቢፈረድበት ተመጣጣኝ ቅጣት ሊሆን ይችላል? ምን እንዲፈረድበት ይፈልጋሉ ለሚለው የዳኛው ጥያቄ አዛውንቷ ምላሽ ለመስጠት ተዘጋጅተዋል። የምፈልጋቸው 3 ነገሮች አሉኝ አሉ እርጋታና ሰላም በሰፈነበት ቅላጼ። በመጀመሪያ ባለቤት የተቃጠለበት ቦታ ውሰዱኝና አፈሩ ሰብስቤ በክብር ልቀብረው እፈልጋለሁ አሉ። ዳኛውም ቀና ብለው የተመለከቱ አስከትለውም የነበረኝ ቤተሰብ ባሌና ልጅ ነበሩ አሉና በዝምታ ተውጠው አንገታቸውን አቀርቅረው ሲታዩ እንዴት አንጀት ይበላሉ። ታዳሚ አይኑን እንባ እያቀረረ ትዕይንቱን ይከታተላል። በሁለተኛ ደረጃ የሚፈልገው አሉ አዛውንቷ የጎበጠ ወገባቸውን በምርኩዛቸው ተደግፈው ቀና እያደረጉ። በሁለተኛ ደረጃ የሚፈልገው አሉ ሚስተር ቫንደርቡርክ ባሏና ወንድ ልጇን የገደልባት ወንድ ልጅ እንዲሆን ነው። በወር 2 ጊዜ ወደ ደሃ ጎጆ በመምጣት 1 ሙሉ ቀን እንዲውል በህይወት የቀረውን ፍቅር በእርሱ ላይ ለማፍሰስ እፈልጋለሁ ሲሉ ችሎቱን የታደሙ ሰዎች ሙሉ በሙሉ የሚሰሙትን ባለማመን አፋቸውን ከፍተው እርስ በርስ ይተያዩ ጀመር። የአዛውንቷ ምላሽ የእንባ ከረጢታቸውን አስፈታቸው። አዛውንቷ ንግግራቸውን ቀጥለዋል። 3ኛ ፍላጎቴ አንዳችሁ ደግፉኝና ሚስተር ቫንደርቡርክ አጠገብ ውሰዱ፣ በእጅ አቅፌው ይቅር ማለቴን ሊገልጽለት ፈልጋለሁ ብለው ጉዞ ሲጀምሩ ሚስተር ቫንደርቡርክ የሚሰማውን መቋቋም ተስኖት ራሱን ስተወደቀ አሉና ኡስታዝ ሉቅማን ትረካቸው ሲቋጩ እንባቸው መስመስቶ በመፍሰስ ላይ ነበር። ወይዘሮ ዘይነባ በሰሙት ታሪክ አልቅሰው አልወጣላቸውም። ሴትዮዋ ላይ የደረሰው መከራ የሰጡት ምላሽ ልባቸውን ነክቷቸዋል። እናት ናቸውና የእናትነት ስሜት ያውቁታል። ሚስት ናቸውና የሚስትነትን ስሜት ይረዱታል። ታላላቅ ልቦች ለይቅርታ ትልቅ ቦታ አላቸው አሉ ወይዘሮ ዘይነባ እንባ እየተናነቃቸው። እውነት ብለሻል ዘይነባዬ፣ ታላላቅ ሰዎች ልብ ለይቅርታ ክፍት ነው። ይቅርታ እኮ የተጎዳን ልብ መጠገኛ አንድ ፍቱን መድኃኒት ነው። የተጎዳ ልብ ሸክሙን በይቅርታ በማራገፍ ሰላምን ይጎናጸፋል። አንዳንዴ ከደረሰብን በደል ይልቅ በደሉን ለዘመናት መሸከማችን ይበልጥ ይጎዳናል። ለበደሉ የሰጠነው ምላሽ ይበልጥ ያደቀናል። ይቅርታ ልብን ፍጹም አጽድቶ ፍስሐን ይለግሳል። የአንዱ የቁርአን ምዕራፍ ውስጥ ይቅርታ ማለት የአላህን ውዴታ መጎናጸፊያ አንዱ መንገድ መሆኑ ተጽፏል። ይህንን ማሰብ እኮ ይቅር ባይ ሊያደርገን ይገባል አሉና ወይዘሮ ዘይነባ የቁርአን አንቀጹን አነበቡ። ይቅርታ የሚያደርጉ ጥፋተኞች ይለፉ፣ አላህ ለእናንተ ሊምር አትወዱምን? አላህ መሐሪ አዛኝ ነው። ይህንንም ጨምሮ ያቀረብንላችሁ 3 ታሪኮች ከርዕሳችን ወጣሉ ናቸው። አሁን ወቅቱ የጾም የረመዳን ወቅት እንደመሆኑ መጠን እንደዛን ነገሮች ያስፈልጋሉ በሚል ነውና በዋነኝነት የምንሰራው ቡክ ሪቪው ነው።
ፋይናንሻል እና ሰልፍ ሄልፕ ቡኮች ላይ ነው የሚያተኩረው። እኔ በግሌ አንድ ሰው ስኬታማ ነው ብዬ የማስበው እነዚህን ነገሮች ሲያሳካ ነው ብዬ የማስበው። ፋይናንሻሊ፣ ሜንታሊ እንዲሁም ደግሞ ፊዚካሊ እና ስፒሪቹዋሊ እነዚያን ነገሮች ላይ ጠንካራ መሆን ስላለብን ብዬ ነው እነዚያን ነገሮችን ያቀረብኩት። ከርዕሳችን ላይ ለመውጣት የቻልኩትን ያህል ያለው ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ ፋሚሊ ነው። ይመቻችሁ።